ዛሬ እንግዲህ አብርሽና ሩታ ጋር ከባድ ነገር ተፈጥሯል። አብርሽም ከቡታጀራ ወደ አዲስ አበባ መጥቷል። እንደዚሁም ነፂም ደግሞ በድጋሚ እያለቀሰች መጥታለች። እንግዲህ ምስክር አሉ። ምስክሬ ደግሞ ማርኪና ኤፍሬም እንደዚሁም ፍቅር ናቸው። ሶሻል ሚዲያ ላይ ያላችሁ እኔን የምትሰድቡኝም በኋላ ትጸጸታላችሁ። ምናልባት አብርሽን ብትጠይቁት ሚስቴ ናት አትስደቧት ብሎ ሊመጣ ይችላል በማለት መረጃ ማስረጃ ብላ ይዛቸው የመጣችሁ ነገር አለ። በመጀመሪያ ግን ወደ አብርሽና ሩታ ጋር ስመጣላችሁ ሩታ ዛሬ በጣም ተበሳይታ እንግዲህ ለአብርሽ ደውላለት ከቡታ ቡታጅራ ወደ አዲስ አበባ እንዲመለስ አድርጋለች ማለት ነው። አብርሽ እንደምታውቁ ለ15 ቀን ነበር ቡታጅራ የሄደው። አንዳንድ የሚጨርሳቸው ነገሮች አሉ። እንደዚሁም ደግሞ ያው ስለ ሩታና ስለ አብርሽ ነው አንዳንድ ነገር የሚጨርሰው። ነገር ግን ቤተሰቦች የሩታ በሆነው ነገር ግራ ተጋብታ እኔ ማቀው ነፂና አብርሽ እስካሁን ጠይቄው ነበር። ምንድናችሁ በመካከላችሁ ግንኙነት አለ ወይ ብዬ ስጠይቀው ማስታወቂያ ከመስራት ውጪ እኔና እሷ ጋር ምንም አይነት ግንኙነት የለንም ብሎ ነበረ። ነገር ግን እሷ ያወጣችውን ፋይል ሳይ እኔ በጣም ነው የደነገጥኩት። አብርሽ ለምንድን ነው የዋሸኝ? አንደኛ ነገር፣ ሁለተኛ ነገር ቡታጅራ ሄዶ አብርሽ እንግዲህ ያው ቀጥታ እነጋሽዬ ጋር አይደለም ያረፈው። ብዙ ጊዜ ኢንስታግራም ላይ የሚገቡ ሰዎች አይታችሁ ይሆናል ስቶሪ ላይ አድርጓልና ሆቴል ነው ያረፈው። ለምንድን ነው ሆቴልስ ያረፈው? ለምን አባት እናቱ ቤት አላረፈም? ምን አስቦ ነው? እንደገና ደግሞ ከነጻነት ጋር ያለውንስ ነገር ለምን ግልጽ አድርጎ አልነገረኝም ብላ በጣም ተበሳይታ ነበረ። በመጀመሪያ አብርሽ ሩታን ተንከባከባት። በዚህ ሰዓት የእርግዝና ወቅት ነው። የእርግዝና ወቅት ላይ ደግሞ ሩታ ስትጨናነቅ ብዙ ነገር ሲደርስባት የሚጎዳው ልጁ ነው። ገባህ አይደለ? ሲቀጥል ደግሞ እንግዲህ ያው ደንግጦ ነው የመጣው። ያው ምን ተፈጠረ? ሩታ እርጉዝ ናት እንደምታውቁት። ምን ተፈጠረ ብሎ ደንግጦ ነው የመጣው። ልክ ነገር ምናምን ስታነሳበትኝ የበለጠ ነው እሱ የተናደደው ማለት ነው። ለወሬ ነው ወይ የጠራሽ? በቃ ተመልሼ ሄዳለሁ ሁላ እያለ ነበረ። እንደዚህ መሆን የለበትም። በመጀመሪያ ተረጋግተን ለሩታ የተፈጠረውን ነገር ማስረዳ ነው። ሲቀጥል ያለፈ ህይወት ያለፈ ነው የሚባል ነገር አለ። ግን ይሄ የሚለው ሁሉም ሰው አይደለም። አንዳንድ ሰዎች ያለፈ ህይወታችሁ ማወቅ ይፈልጋሉ። ለምን ከሌላ ሰው ሲሰሙ እንዳይደነግጡ፣ አዲስ እንዳይሆንባቸው፣ ወይንም ሌላ ሰው ይሄ ሰውዬ እኮ ህይወት እንደዚህ ነበረው ሲሉ እንዳይደነግጡ ከራሱ ካንደበቱ መስማት ይፈልጋሉ። ይሄን መስማት ፈልጋ ደግሞ ሩታ አብርሽን ጠይቀዋለች። ነፂ ምንናት ብላ ጠይቀዋለች። ከዚህ በፊት አስታውሳችሁ ፎቶ ምናምን ሲዘዋወር ነበረ ታውቃላችሁኝ፣ የነፂና የአብርሽ ማለት ነው። የዛን ሰዓት ነው የጠየቀችውኝና ስጠይቀው ማስታወቂያ ከመስራት ውጭ ሌላ ምንም ነገር ያለን ነገር የለም ብሎ ነው የመለሰላት። ይሄ ነገር ደግሞ እንግዲህ አሁን እንደዚህ አይነት ፋይሎች ሲወጡ በጣም ነው የደነገጠችው። ፊቷን አይታችሁ መረዳት ትችላላችሁ። እንባንባ ነው ያላት እና ይሄን ነገር መጀመሪያ ስጠይቅህ አብርሽ በስርዓት የማስረዳት ግዴታ አለብህ ሚስት እስከሆነ ድረስ። እሷም የማወቅ መብት አላትኝ። ጭራሽ አንተ ፈኒ አርጌበት ሳቂበት እያልክ ነው። እየቀለድኩላ ነበር። አብሬያ ስተኛ አላየሽኝም። ይሄ ያለፈ ነገር ነው። ተዝናኝበት። ሰው ቤቱን እያቃጠለ ይዝናናል፣ ይስቃል። ምን አይነት ሀሳብ ነው? ምን አይነት አስተሳሰብ ነው ያለ? በመጀመሪያ ደረጃ ማለት እዚህ ጋር ሚስት ናት፣ ነፍሰ ጡር ናት፣ የልጅህ እናት ናት። እንደዛ ተጨንቃ እየጠየቀች መጀመሪያ ላይ ስጠይቅህ ለምን ዋሻኸኝ? አሁንም ድጋሚ የዋሻኝ እንደሆነ በምን እርግጠኛ እሆናለሁ እያለች እንድታስረዳት እየጠየቀች አንተ ጭራሽ በጣም ተናደ ያንተን ጥፋት ወደ እሷ እያደረግክ ነበረ። ይህን ያልኩበት ምክንያት ቤተሰቦቼ ልጅቷ ዛጋ ነጻነት የተናገረችው ነገር ስላለ ነው። ያን ነገር ደግሞ በደንብ አስረዳችኋለሁኝ። እና በመጀመሪያ ግን ሚስትን ለሚስት ክብር ኖሮ በስርዓት መልስ መስጠት አለብህ፣ ማስረዳት አለብህ። የግድ ካሜራ ላይ መሆን አይጠበቅበትም አይደለ? ሲጀመር መጀመሪያ ላይ ምንና ምናችሁ ስትል ቀላል እኮ ነው። ያለፈ ህይወት ነው ብለህ ካሰብህ ያለፈ ህይወት ላይ ምንም ችግር የለም ምንም ችግር አያመጣም ብለህ ካሰብህ መናገር እኮ ነበረ። አይ ከዚህ በፊት እንደዚህ አይነት ነገር ነበረን፣ በቃ ይሄ ያለፈ ነገር ነው ብለን ለሩታ ማስረዳት ነበር እንጂ ማስታወቂያ ምናምን ስንሰራ ነበር ማለት የለብም። አሁንም ጭራሽ ልጅቷ ነጻነት ሌላ ፋይል እየጎለጎለች እያወጣች ነው ያለችውና እዚህ ጋር እንግዲህ አብርሽ አይታችሁታል፣ ቪዲዮውን ሰምታችሁታል። ጭራሽ ተዛኝበት እንድትዝናኝበት ነው እንጂ ለምንድን ነው የምትጨነቂበት እያላት ነበረ ለሩታ። ትዳር በመጀመሪያ ትንሽ ሚሆን ትልቅ ውሸት ከተጨመረበት ከባድ ነው፣ በጣም ከባድ ነው። እንዳትተማመኑ፣ እውነትን ብታወሩ እንዳትተማመኑ የሚያደርጋችሁ። ሲቀጥል ደግሞ ሚስትን የምትወዳት የምታከብራት ወይንም ሌላ ድብብቆሽ ነገር ከሌለ እውነቱን ትነግራታለህ። ማንም ሰው ቢሆን ማለት ነው እውነቱን ለሚስቱ ያስረዳል። ትዳሩን ቤቱን ስለሚወድና ስለሚያከብር ማለት ነው። ሲቀጥል አብርሽ ለምን ሆቴል ያዘ የሚለውን እሱን የራሱ እኔ ሆቴሉን ምናምን ሳይ ማለት ነው ኢንስታግራም ላይ ሁለት አይነት ሀሳብ ነው የመጣልኝ። አንደኛ ቤተሰብ ጋር አለመሄድ ፈልጎ ሳይሆን ያው ፌመስ እስከሆኑ እንደመሆኑ መጠን ወጣ ገባ ሲል ሰዎች ጎረቤት ብቻ የተለያየ ሰው
እንዳስቸግሩ ስለፈለገ ነው ብዬ ነበረ ለራሴ ላሚሩ ያሳመንኩት ማለት ነው። እና ሩታ በጣም ትልቅዬ ከባድ ጥያቄ ጭንቅላቷ ላይ እየተመላለሰ ነው። በዛ ደግሞ ነፍሰ ጡር ናት። ጭንቀት ለሷ ጥሩ አይደለም። ከዚህ በፊት እንኳን አይደለም ማርግዛ ቀርቶ ኖርማል እንደዚሁ ባለችበት ሰዓት እንኳን እንክብካቤ ያስፈልጋታል። ጭንቀት ምናምን ጥሩ አይደለም ለሷ ብሎ ዶክተር ሲናገር ነበር አይደለ? ይሄን ነገር እንደ አንድ ሰው ነገሮችን በስትክክል መተግበር አለብህ ማለት ነው። ሲቀጥል እንግዲህ ነጻነት ደግሞ ኤፍሬም፣ ማርኪ እንደዚሁም ደግሞ አብርሽ እሷ ሆነው ሲዝናኑ የተቀረጸ ቪዲዮ ይዛ መታለች። ሌላ ትልቅ ፋይል ደግሞ ለኔ ፍቅር መልካም ሴት ናት፣ ለኔ ትመሰክርልኛለች፣ እንዴት ነው ታስብልኛለች። ይሄ ማለት ፍቅርና አብርሽ ሲሰሩ ፍቅርና አብርሽ ስራ ነበር የሚሰሩት። ፍቅረኛሞች ሳይሆኑ ስራ ነበር የሚሰሩት። ስለዚህ ፍቅር በአብርሽ ህይወት ውስጥ እያለች ነጻነት የአብርሽ ፍቅረኛ ነበረች። በጣም ውስብስብ ያለ ነገር ነው ይዛችሁ የምትመጡት። እና በአጠቃላይ እንግዲህ አሁንም እያለቃቀሰች አብርሽ አንድ ቀን ወጥቶ ሶሻል ሚዲያ ላይ ሚስቴን አትንኩ ይላችኋል እና የምትሰድቡኝ እኔን የምታስፈራሩ ሰዎች ተቆጠቡ፣ ምን ታውቃላችሁ ነገ እኔና አብርሽ እንደማንገናኝ እያለች ጭራሽ በተስፋ ሌላ ዓለም ውስጥ ነው ያለችው ማለት ነው። እና ሩታንም ስለኔ ጠይቋት ነበር ያለችው። ስለኔ ጠይቋትኝ የስራ ስምምነታቸው ላይ እኔ እንደነበርኩ ነግራችኋለች ብላ ነው ነጻነት ስትናገር የነበረው። እዚህ ጋር ደግሞ ሩታ እንደዛ ብሎ ነገር የለም። ነጻነት እኔና አብርሽ ስንገናኝ ነጻነት የምትባል ሴት አልነበረችም እያለች ነው ያለችው ቤተሰቦቼና ግን ነጻነት አንዳንድ ፋይል እያወጣች ነው። እውነት ለመናገር የቆየ ግን እኔ ጥያቄ የሆነብኝ ለነጻነት ማለት ነው ዩቲዩብ ላይ አትምጫት ስልኩ አይደለም ግን ካለፈ በኋላ መተሽ እዚህ ጋር የድሮ ፋይሎችን እየቆለቆልሽ እያመጣሽ ፖስት ማድረጉ ኤፍሬምን፣ ማርክን፣ ፍቅርን፣ አብርሽን፣ አንቺን ምናምን ያሳለፋችሁትን እያመጣሽ ቪዲዮ እዚህ ጋር መወሰቱ ምንድነው የሚጠቅምሽ? አሁን እኮ አብርሽ የራሱ ህይወት አለው፣ የልጅ አባት ነው። ወይንስ ደግሞ ዛሬ አፏን ሞልታ ሚስቴ ብሎ ይናገራል ስትል ነበረ። የትኛው ፊርማሽ ነው? የት የተጋባችሁትን ነው? ከዚህ በፊት ከአንዴም 2-3 ጊዜ አይተንሻል በቪዲዮ እርግጠኛ ነኝና ፍቅረኛ ያለሽ ወይ ባል ያለሽ ወይ ያለ ራሱ አብርሽ ጠይቅሽ ነበር እና የለኝም እያልሽ ነበር እንዴ? ምን አስበሽ ነው? ምንድነው ነገር ውስጥ ተሽኮረመም ነበረ? ዛሬ ምን ታየሽ? ምን አዲስ ነገር አለ? ማለት የጣልሽውን ሲያዝብሽ ነው መተሽ አሁን ያዙ ይልቀቁኝ የምትይው። ከዚህ በፊት እኔ በጣም እድሜያቸውን ኳልኩሌት እያደረኩ ነበረ። የምሬ ነው የምላችሁ። ነጻነት ከአብርሽ ጋር የቆየችበትን ጊዜ ስትናገር፣ ፍቅር ከአብርሽ ጋር የቆየችበትን ጊዜ ስትናገር፣ ሩታ ከአብርሽ ጋር የቆየችበትን ጊዜ ኳልኩሌት እያደረኩኝ ነበርና ምንም አይገናኝም ቤተሰቦች ምንም። ስለዚህ ፍቅርና አብርሽ ስራ ነበር እየሰሩ የነበረው አንደኛ ደረጃ ማለት ነው ካየሁትና ከሰማሁት አንጻር ቤተሰቦቼ። ብቻ ያው ነጻነት ወደ ራሱ ተመለሽ። እዚህ ጋር ያው ትዳር እየተበጠበጠ ነው። ሩታ ከባድ ስሜት ውስጥ ነው ያለችው። ከባድ ጥያቄ ውስጥ ነው እየተመላለሰባት ያለው። ለዚህ ጥያቄ ደግሞ አብርሽ በአግባቡ መልስ እየሰጣት አይደለም። ጭራሽ ተዝናኝበት እያላት ነው ያለው። ይሄ ደግሞ የማይሆን ነገር ነው። ባለትዳር ስትሆኑ አንደኛ መከባበር፣ ሁለተኛ ደግሞ አንድ ሰው በጣም ሲናደድ ሁለተኛው ሰው እንደው ጭራሽ እንዴት ነው ያንን ሰው ማብሸቅ ሳይሆን ለተጠየቀው ጥያቄ መልስ መስጠት ነው። አብርሽ ተረጋግተን ለሷ ለጠየቀችው ጥያቄ መልስ መስጠት ነው እንጂ ጭራሽ እንድበሽቅ ተዝናኝበት፣ ሳቂበት። እንዲህ አያስቅም። ቤት እየተቃጠለ ሰው ይስቃል እንዴ? አይስቅም እኮ። እንደገና ደግሞ ነጻነት እንደተናገረችው ከሆነ አብርሽ ጋራ ዱባይ እስከሚሄድ ድረስ አብሬው በስልክ አወራ ነበረ፣ እናወራ ነበር። ዱባይ ከሄደ በኋላ ነው የተቀየረብኝ ነው እያለች ያለችው። ይሄ የሚገርም ትንግርት ነው ማለት አብርሽ ሩታ ጋር ሆኖ ነጻነትን ያወራት ነበረ። ሩታን በጣም ያበሳጫት ነገር ይሄ ነው። እንደገና ደግሞ ዱባይ እስከሚሄድበት ጊዜ እናወራ ነበር፣ እሱንም ደግሞ ሪከርድ አድርጌዋለሁ እያለች ነው ነጻነት። መረጃ ከፈለጋችሁ አሁንም ሪከርድ ያደረኩትን ቦይስ አወጣላችኋለሁ እያለች ነው። ለእኛ ምንም አይሰራልንም፣ ህይወታችሁን በራሳችሁ አስተካክላችሁ መኖር አለባችሁ ብዬ ነው የማስበው። አብርሽና ነጻነት ጋር ያለው ነገር መፈታት አለበት። በመሀል ሩታ መጎዳት የለባትም ማለት። እንደዚህ አይነት ስትሆን ብዙ ጊዜ ሴቶች ነፍሰ ጡር ሲሆኑ ይጎዳሉ፣ እውነት ለመናገር በወንዶች ምናምን ማለት ነው። እና ይህ ነገር ደግሞ መሆን የለበትም። የሚያሳዝነው ደግሞ ያው ቡታጅራ ስለሆነች እሷም አብርሽም አሁን ቡታጅራ ሊሄድ ስለሆነ ድጋሜ ያ ነገር ደግሞ ሩታን በጣም ረብሿታል ከምታስቡት በላይ ማለት ነው። የሚሆነው ነገር አይታወቅም፣ ታውቃላችሁ አይደለ? ስለዚህ አብርሽ ተረጋጋ። ቡታጅራ የሚሄዱ ለጊዜው አቋርጠው፣ እነዚህም ደግሞ ያልሆነ የሆነ መረጃ ማስረጃ እያሽ ማምጣቱን ብትተዩ ለእኔ መልካም ነው ብዬ ነው የማስበው። ለምን አይጠቅምሽም? ምንም የሚጠቅምሽ ነገር የለም። የሚጠቅምሽ ነገር ቢኖር እሺ፣ ምንም አይጠቅምሽም። እና ስለዚህ ወደ ራሱ ተመለሽ እያልኩ ቤተሰብ